80% የሚሆነው የእርጅና ሂደት በእጃችን ላይ እንደሆነ ምን ያህል ያውቃሉ? ለረጅም ጊዜ ቆዳችሁ ሳይሸበሸብና ወጣት እንደሆናችሁ ለመቆየት የሚያስችሏችሁን 5 ሳይንሳዊ መንገዶች ይዤላችሁ ቀርቤያለሁ። ከፍተኛ የደም ግፊትን በአመጋገብ ማስተካከል እንደሚቻል ግንዛቤው አለዎት? ሰላም ጤና ይስጥልኝ ውድ የሳሌም ኬር ዩቲዩብ ቻናል ቤተሰቦች፣ ሲስተር ኢየሩሳሌም ነኝ። ለዛሬው የክፍል 2 ቆይታችን ከፍተኛ የደም ግፊትን ለማስተካከል የሚረዱንን የምግብ አይነቶችና እርጅናን ለመከላከል የሚረዱንን 5 ሳይንሳዊ መንገዶች ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። የሳሌም ኬር ዩቲዩብ ቻናል አዲስ የጤና ቻናል እንደመሆኑ መጠን ለብዙሃኑ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን አሳዩ። 80% የሚሆነው የእርጅና ሂደት በእጃችን ነው። እርጅናን ማቆም ባንችልም ላይፍ ስታይላችንን በማስተካከልና አመጋገባችንን በማስተካከል መከላከል እንችላለን። የቅርብ ጥናቶች እንደሚያሳዩት 78% የሚሆነው ሕዝብ ከፍተኛ የደም ግፊት እንዳለበት እንኳን አያውቅም። ይህም የሆነበት ምክንያት መደበኛ የሕክምና ክትትል ባለማድረግ ነው። ይህንንም መደበኛ የሕክምና ክትትል በማድረግና ላይፍ ስታይልን በማስተካከል አመጋገብን በማስተካከል መከላከል ይቻላል። እርጅናን የሚያፋጥኑ 6 ዋና ምክንያቶች። የመጀመሪያው ከፍተኛ የፀሐይ ብርሃን ነው። ለከፍተኛ የፀሐይ ብርሃን በምንጋለጥበት ጊዜ በሰውነታችን ውስጥ የሚገኙ ኮላጅን የሚባሉ ፕሮቲኖች ይጎዳሉ። በዛም ምክንያት የቆዳ መሸብሸብ፣ የቆዳ ካንሰር፣ የቆዳ ሴሎች በበቂ ሁኔታ ፕሮቲን እንዳያገኙ ምክንያት ይሆናል። ሁለተኛው በቂ እንቅልፍ አለመተኛት ነው። በቂ እንቅልፍ በማንተኛበት ጊዜ በሰውነታችን ውስጥ ስትረስ ሆርሞን በእጥፍ ይመረታል። በዛም ምክንያት ሴሎቻችን ራሳቸውን የሚያድሱበት ጊዜ ያጣሉ። ሶስተኛው ከፍተኛ ጣፋጭ የሚጠቀሙ ሰዎች። ከፍተኛ ጣፋጭ በሰውነታችን ውስጥ በሚበዛበት ጊዜ ሆዳችን አካባቢ የሚገኘው ቪሰራል ፋት በእጥፍ ይጨምራል። ያም ለታይፕ 2 የስኳር በሽታ፣ በሰውነታችን ውስጥ የሚገኙ ኮላጅን ፕሮቲኖች እንዲቀንሱና እንዲጎዱ ትልቅ ምክንያት ይሆናል። በዛም ምክንያት የቆዳ መሸብሸብና የደም ስሮችን መጠንከር ያመጣል። አራተኛው ከፍተኛ ስብ ያላቸው ምግቦች የሚመገቡ ሰዎች ናቸው። ይህም በሰውነታችን ውስጥ ኮሌስትሮል በእጥፍ እንዲጨምር ያደርጋል። ያም ሴላችን አስፈላጊው ንጥረ ነገር እንዳይደርሰው ያደርጋል። በዚህም ምክንያት የቆዳ መሸብሸብ ያመጣል። አምስተኛው መደበኛ የአካል ብቃት እንቅስቃሴ ያለማድረግ ነው። ያም ጡንቻዎች እንዲጎዱና ሴሎች በበቂ ሁኔታ እንዳይነቃቁ ያደርጋል። በዚህም ምክንያት የቆዳ መሸብሸብ ያመጣል። ስድስተኛው የቅርብ ጥናቶች እንደሚያሳዩት ለተወሰነ ሰዓት ራስን ከምግብ ማቀብ ወይም መጾም ሴሎቻችን ራሳቸውን የሚያድሱበት ጊዜ እንዲያገኙና አላስፈላጊ ንጥረ ነገሮች በኩላሊት አማካኝነት እንዲወገዱ ይረዳል። በተጨማሪም በቂ ውሃ መጠጣት ሴሎቻችን አስፈላጊ ንጥረ ነገር እንዲያገኙ፣ ለጤናማ የደም ዝውውርና የቆዳ ድርቀትን ይከላከላል። እርጅናን ለመከላከል የሚረዱ 5 ሳይንሳዊ መንገዶች። የመጀመሪያው መደበኛ የአካል ብቃት እንቅስቃሴ ማድረግ ነው። መደበኛ የአካል ብቃት እንቅስቃሴ በምናደርግበት ጊዜ ለደም ዝውውር ይጠቅመናል። ሴሎች ራሳቸውን የሚያድሱበት ጊዜ እንዲያገኙ፣ ሴሎች እንዲነቃቁ፣ ኮላጂኖች በበቂ ሁኔታ እንዲመረቱ ያደርጋል። ስትረስ ሆርሞን እንዲቀንስ እና ዶፓሚን የደስታና የመረጋጋት ሆርሞን እንዲጨምር ያደርጋል። ያም እርጅናን ይከላከላል። ሁለተኛው በቂ እንቅልፍ መተኛት ነው። በቂ እንቅልፍ ስንተኛ ሴሎቻችን ራሳቸውን የሚያድሱበት ጊዜ ያገኛሉ። ኮላጂኖች በበቂ ሁኔታ እንዲመረቱ ይረዳል። በተጨማሪም የስትረስ ሆርሞን እንዲቀንስና ዶፓሚን የደስታና የመረጋጋት ሆርሞን እንዲጨምር ያደርጋል። በዛም ምክንያት እርጅናን ይከላከላል። ሶስተኛው ስብ የበዛባቸው ምግቦች መቀነስ ነው። ያም ለጉበት ጤና ይጠቅማል። ኮላጂኖች በበቂ ሁኔታ እንዲመረቱ፣ ሴሎቻችን ራሳቸውን የሚያድሱበት ጊዜ እንዲያገኙ እና ሴሎቻችን እንዲነቃቁ ይረዳል። በተጨማሪም ለጤናማ የደም ዝውውር ይጠቅማል። አራተኛው ስኳርና ጨውን መቀነስ ነው። ጣፋጭ ነገሮችን በምንቀንስበት ጊዜ በሰውነታችን ውስጥ የሚገኝ አላስፈላጊ ስብ እንዲጠፋ ያደርጋል። ታይፕ 2 የስኳር በሽታን ይከላከላል። ጤናማ የሆነ የደም ዝውውር እንዲኖረን ያደርጋል። በተጨማሪም አስፈላጊ ንጥረ ነገሮች ለሴሎች እንዲዳረሱ ያደርጋል። አምስተኛው አንቲኦክሲዳንቶችን መመገብ ነው። አንቲኦክሲዳንቶችን በምንመገብበት ጊዜ በሰውነታችን ውስጥ የሚገኙ ጎጂና መርዛማ የሆኑ ንጥረ ነገሮች ከሰውነታችን ውስጥ እንዲወገዱ ያደርጋል። ለምሳሌ እንደ እንጆሪ፣ ቲማቲም፣
ለውዝ፣ የቤሪ ፍሬዎች ያሉ ምግቦች ይመከራሉ። እነዚህን በምናደርግበት ጊዜ እርጅናን መከላከል እንችላለን። በተጨማሪም ጾምና ውሃ፣ በቂ ውሃ መጠጣት፣ በቀን በአማካኝ እስከ 2 ሊትር ውሃ መጠጣት ለጤናማ የደም ዝውውር በበቂ ሁኔታ ለሴሎች ንጥረ ነገሮች እንዲዳረሱና ሴሎቻችን ራሳቸውን እንዲያድሱ ይጠቅማል። ሌላው ራስን ለተወሰነ ሰዓት ከምግብ ማቀብ ወይም መጾም ሴሎቻችን ራሳቸውን የሚያድሱበት ጊዜ እንዲያገኙ፣ አላስፈላጊ ንጥረ ነገሮች በኩላሊት አማካኝነት እንዲወገዱ ይጠቅማል። በዚህም አማካኝነት እርጅናን ይከላከላል። አሁን ደግሞ ከፍተኛ የደም ግፊትን ለመከላከል የሚረዱንን ዋና ምግቦች እነግራቸዋለሁ። የመጀመሪያው በማግኒዥየም የበለጸጉ ምግቦች ናቸው። ለምሳሌ እንደ ሙዝ፣ አቮካዶ፣ አሳ፣ የዱባ ፍሬ። እነዚህ ምግቦች በምንመገብበት ጊዜ በሰውነታችን ውስጥ የሚገኙ ኢንዛይሞች እንዲነቃቁና ጤናማ የሆነ የደም ዝውውር እንዲኖረን ይረዳል። ሁለተኛው በናይትራይት የበለጸጉ ምግቦች እንደ ካሮት፣ ዝንጅብል፣ ነጭ ሽንኩርት ያሉ ምግቦችን በምንመገብበት ጊዜ የደም ስሮች የመለጠጥ አቅም እንዲጨምር ያደርጋል። በዛም ምክንያት ጤናማ የሆነ የደም ዝውውር ፍጥነት ይኖረናል። ሶስተኛው በቫይታሚን ሲ የበለጸጉ ምግቦች እንደ ሎሚ፣ ብርቱካን፣ ማንጎ፣ ፓፓያ ያሉ ምግቦችን በምንመገብበት ጊዜ ጤናማ የሆነ የደም ዝውውር እንዲኖረንና ኩላሊት ላይ ያለውን ጫና ይቀንስልናል። በመጨረሻም በቫይታሚን ቢ6 እና ቢ12 የበለጸጉ ምግቦች እንደ የበሬ ጉበት፣ አሳ፣ የዶሮ ስጋ፣ ስፔሻሊ የእንቁላል አስኳል ከፍተኛ የቪታሚን ቢ6 እና ቢ12 ሶርስ አለው። እነዚህ ምግቦች በምንጠቀምበት ጊዜ በሰውነታችን ውስጥ የሚገኙ አላስፈላጊ አሚኖ አሲዶች እንዲወገዱና ቀይ የደም ሴሎች በእጥፍ እንዲመረቱ ያደርጋል። ያም የደም ስሮች የመለጠጥ አቅም እንዲጨምርና ጤናማ የሆነ የደም ዝውውር ፍጥነት እንዲኖረን ያግዛል። በዚህም ከፍተኛ የደም ግፊትን ይከላከላል። የዛሬው የክፍል 2 ቆይታችን ይህን ይመስል ነበር። ከፍተኛ የደም ግፊትንና እርጅናን በሚመለከት ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ። በክፍል 3 እስከምንገናኝ ሰላም ጤና ይስጥልኝ። የሳሊም ኬር ዩቲዩብ ቻናል አዲስ የጤና ቻናል እንደመሆኑ መጠን ለብዙሃኑ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን አሳዩን።